ስንት ሺህ ጉርሻ እንደምትጎርስ በዱንያ ቆይታ ተመድቧል። ከየትኛው የምድር አካል ተንከባላ እጅህ እንደምትገባ ተወስኗል። አጂብ እኮ ነው። ዛሬ በልተህ የመጣኸው ምግብ የት እንደታረሰ አታውቅም። ማን እንዳረመው፣ ማን እንዳጨደው፣ ማን እንዳመረተው ምንም የምታውቀው የለም። ዞሮ ዞሮ ግን አንተ ቆርሰህ ወደ አፍህ እንድታስገባ አላህ አድርጎታል። አገልግሎቱን ሰጥቶ ደግሞ የሚንሸራሸርበት መንገድም አበጅቷል። ስትመለስም ያው ነው፣ ነገም ያው ነው፣ እስከምትጨርስ ድረስ እያንዳንዷ ተመድባ አብቅታለች። የምትጎነጫት ውሃ እያንዳንዷ ጉንጭ ውሃ እያንዳንዷ ጠብታ እስከ ህይወትህ ፍጻሜ ድረስ ተወስናለች። ለምን አስጨነቀህ? እስቲ ምንም ተጨንቀህ ወደፊት ወደ ኋላ ማታስሄደው ነገር ነው። ረድ ያለቀ ነው። ይልቁንስ ላንተ የተሰጠ ኃላፊነት ነገ ቂያማ የሚባል አለ። አላህ ፊት መቆም፣ እዛ ላይ እዚህ የምትሰራው ነገር ላይ የተመሰረተ ውጤት ነው የምታገኘው። ለዛ ቢታሰብ ሐሳቡም ጤነኛ ይሆናል። ዱንያን አትሰብ አትስራ አይደለም፣ እስከ ጥግ ድረስ ስራ ነው የሚለው ዲናችን። اعمل لدنياك كأنك تعيش أبدا ግን ለምንድን ነው የመጨረሻ ሐሳባችን ጭንቀታችን እሷ የሆነችው? إن الذين لا يؤمنون بالآخرة لا يسمون الملائكة تسمية الأنثى وما لهم بذلك من علم إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم وما تهوى يتبعون إلا الظن وإن الظن لا يغني من الحق شيئا ذلك مبلغهم من العلم. هي قمته ملامته حسابه ጭንቀቱ የውቀታቸው ጥግ ይሄ ነው። መድረስ የሚችሉት እዚህ ነው። إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى. تدايه حسابه ጭንቀት የጭንቀት ደረጃ የደረሰው ማለት ነው። እያለው እንደሌለው የሆነው በአላህ ለማያምን ሰው የዱንያ ቅጣት ነው። ቅጣት ሁሉ ነገር መልቶት የውስጥ ረፍት ብቻ ያጣል። አጂብ ሁሉ በእጁ ሁሉ በደጁ የሚባለው